ከ1 እስከ 30 ያሉ በዓላቶችን እናያለን። 1 ልደታ ማርያም፣ ዮሐንስ፣ ራጉኤል፣ ኢዮብ፣ ኤልያስ፣ ሶስና ናቸው። 2 በርቶሎሜዎስ፣ ጴጥሮስ፣ አባ ጉባ፣ ቅድስት መሪና። 3 በዓታ ማርያም፣ ፋኑኤል፣ ዜና ማርቆስ። 4 ዮሐንስ ወልደ ነጎድጓድ፣ አባ መቃሪዎስ፣ አባ አብርሃም። 5 ጴጥሮስ እና ጳውሎስ፣ ገብረ መንፈስ ቅዱስ። 6 ቁስቋም ኢየሱስ፣ አርሴማ፣ ቅድስት ኢያሱ። 7 አጋዕዝተ ዓለም፣ ቅድስት ሥላሴ፣ ዲዮስቆሮስ። 8 አባ ኪሮስ፣ አባ ማትያስ፣ ኪሩቤል፣ 4ቱ እንስሳ፣ ዘካርያስ። 9 ሰለስቱ ምዕት፣ ቶማስ፣ እስትንፋሰ ክርስቶስ፣ አትናቴዎስ። 10 መስቀለ ክርስቶስ፣ ናትናኤል ሐዋርያ፣ ጸደንያ ማርያም። 11 ሐና እና ኢያቄም፣ አቡነ ሐራ። 12 ሚካኤል፣ አባ ሳሙኤል እና ናትናኤል ሐዋርያ። 13 ጸጋ ኢየሱስ፣ ዘርአ ብሩክ፣ ሩፋኤል፣ እግዚአብሔር አብ። 14 አቡነ አረጋዊ፣ ገብረ ክርስቶስ፣ ገብረ መርአዊ፣ ዘሚካኤል፣ ሙሴ ጸሊም። 15 ቂርቆስና ኢየሉጣ፣ ሚናስ። 16 ኪዳነ ምህረት፣ ኤልሳቤት። 17 እስጢፋኖስ፣ ገሪማ፣ ወለተ ጴጥሮስ፣ አቡነ በትረ ማርያም፣ ያዕቆብ ወልደ ዘብዴዎስ፣ ሙሴ። 18 ማዕቀበ አልፋ፣ ኤዎስጣቴዎስ፣ ፊልጶስ። 19 ገብርኤል፣ ሰለስቱም ደቂቅ፣ ይምርሃነ ክርስቶስ። 20 ዮሐንስ ሐጺር፣ ሕንጸተ ቤተ ክርስቲያን። 21 ቅድስት ድንግል ማርያም። 22 ሉቃስ፣ ደቅስዮስ፣ ኡራኤል፣ ብስራተ ገብርኤል። 23 ቅዱስ ማር ጊዮርጊስ። 24 ተክለ ሃይማኖት፣ ጎርጎርዮስ። 24ቱ ካህናተ ሰማይ፣ ክርስቶስ ሰምራ። 25 ቅዱስ መርቆሪዎስ፣ አቡነ ሀቢብ። 26 ዮሴፍ፣ ቶማስ ዘህንደኬ፣ አቡነ ሀፍተ ማርያም። 27 ቸሩ መድኃኔ ዓለም፣ አቡነ መብዓ ጽዮን፣ ተክለ አልፋ ማርያም። አማኑኤል። 28 አማኑኤል፣ አበው አብርሃም፣ ይስሐቅ፣ ያዕቆብ። 29 በዓለ እግዚአብሔር፣ በዓለ ወልድ፣ ቅዱስ ላሊበላ፣ ቅድስት ሰማዕቷ አርሴማ። 30 ቅዱስ ማርቆስ፣ ዮሐንስ መጥምቅ። እስካሁን ያየናቸው ወርሃዊ በዓላቶች ናቸው። አሁን ደግሞ ዓመታዊ ከመስከረም 1 ጀምሮ እስከ ጳጉሜ 6 ያሉትን በሙሉ ማለት ነው ዓመታዊ በዓላቶችን እናያለን። በረከታቸው ይደርብን። ቤቱን ሰብስክራይብ ማድረግ እንዳትረሱ። አሁን ከመስከረም ጀምረን ነው የምናቀርበው። መስከረም 1 ቅዱስ ራጉኤል ርዕሰ አውደ ዓመት ነው። መስከረም 2 ቅዱስ ዮሐንስ አንገቱ የተቆረጠበት ቀን። መስከረም 10 ጸደንያ ማርያም። መስከረም 15 ቅዱስ እስጢፋኖስ የተሾመበት። ይህ በዓል ከመስቀል በዓል ጋር የሚታሰብ ነው። መስከረም 17 ቅዱስ እስጢፋኖስ በዓለ መስቀል። መስከረም 21 መናገሻ ማርያም፣ ግሼን ማርያም፣ እንጦጦ ማርያም። መስከረም 29 ቅድስት አርሴማ። ጥቅምት 5 አቡነ ገብረ መንፈስ ቅዱስ። ጥቅምት 9 አባ አትናቴዎስ ዕረፍቱ። ጥቅምት 12 አባ ዲሜጥሮስ ዕረፍቱ። ጥቅምት 13 አባ ዘካርያስ ዕረፍቱ። ጥቅምት 14 አቡነ አረጋዊ የተሰወሩበት በገብረ ክርስቶስ ዕረፍቱ። ኢትዮጵያዊ ጃንደረባ ያጠመቀው ዲያቆኑ ፊልጶስ ዕረፍቱ ነው። ጥቅምት 17 ቅዱስ እስጢፋኖስ የተሾመበት ቀን። ጥቅምት 20 ዮሐንስ ሐጺር ዕረፍቱ። ጥቅምት 21 ነቢየ እግዚአብሔር ኢዮኤል ዕረፍቱ። ጥቅምት 22 ወንጌላዊ ቅዱስ ዮሐንስ ዕረፍቱ። ጥቅምት 25 አቡነ ሀቢብ አረፈ። ጥቅምት 27 መድኃኔ ዓለም አባ መብዓ ጽዮን። በጣም መድኃኔ ዓለምን የሚወደው አባ መብዓ ጽዮን ዕረፍታቸው ነው። ጥቅምት 27 ጥቅምት 8 ቅዱስ አማኑኤል። ጥቅምት 30 ቅዱስ ማርቆስ ልደቱ። ህዳር 6 ቁስቋም ማርያም እመቤታችን ስደቷን ጨርሳ የገባችበት። ህዳር 7 ህንፃ ቤተ ክርስቲያኑ የታነጸበት የቅዱስ ጊዮርጊስ አጥንቱ ተሰብስቦ መቃብር ቤት የገባበት። ህዳር 8 ባለ 4ቱ እንስሳ ሱራፌልና ኪሩቤል፣ አባ ኪሮስ። ህዳር 11
ዕረፍተ ቅድስት ሐና። ኅዳር 12 ቅዱስ ሚካኤል። ኅዳር 13 እግዚአብሔር አብ የአእላፍ መላእክት ቀን ነው። ኅዳር 14 አባ ዳንኤል ዕረፍቱ። ኅዳር 15 ቅዱስ ሚናስ ዕረፍቱ። ኅዳር 18 ሐዋርያ ቅዱስ ፊልጶስ ዕረፍቱ፣ ከ12 ሐዋርያቱ አንዱ። ኅዳር 21 ጽዮን ማርያም የእመቤታችን በዓል። ኅዳር 24ቱ ካህናተ ሰማይ ደብረ ሊባኖስ። ኅዳር 25 ቅዱስ መርቆሬዎስ ሰማዕቱ ዕረፍቱ። ኅዳር 26 አቡነ ሀብተ ማርያም ደብረ ሊባኖስ አባ ኢየሱስ ሞዐ ዕረፍቱ። ኅዳር 27 አባ ተክለ ሐዋርያት ሐዋርያው ቅዱስ ያዕቆብ በሰማዕትነት አረፈ። ኅዳር 29 ተፈጻሚ ሰማዕት ቅዱስ ጴጥሮስ ዕረፍቱ ነው። ታኅሳስ 1 ነቢዩ ኤልያስ የተወለደበት ቀን። ታኅሳስ 3 በዓታ ለማርያም እመቤታችን በ3 ዓመቷ ቤተ መቅደስ የገባችበት አቡነ ዜና ማርቆስ ዕረፍቱ። ታኅሳስ 4 ሐዋርያው እንድርያስ በሰማዕትነት ያረፈበት። ታኅሳስ 6 ቅድስት አርሴማ ቅዳሴ ቤቷ ነው። ታኅሳስ 12 አባ ሳሙኤል ዘዋልድባ። ታኅሳስ 13 ቅዱስ ሩፋኤል። ታኅሳስ 15 አባ ጎርጎርዮስ ዕረፍቱ ዘሀገረ አርማንያ። ታኅሳስ 19 በዓለ ቅዱስ ገብርኤል። ታኅሳስ 22 ብስራተ ገብርኤል እመቤታችን ክርስቶስን እንደምትወልድ ያበሰረበት ቀን ነው። ታኅሳስ 24 አቡነ ተክለ ሃይማኖት ልደታቸው። ታኅሳስ 28 ቅዱስ አማኑኤል በዓለ ልደቱ ለእግዚእነ ገና። ታኅሳስ 29 ቅዱስ በዓለ ወልድ ተዘክረ ልደቱ ለእግዚእነ ገና። ጥር 1 ቅዱስ እስጢፋኖስ ቀዳሚ ሰማዕት ዕረፍቱ። ጥር 4 ቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ። ጥር 6 ኢየሱስ ግዝረቱ ለእግዚእነ ኢየሱስ ገዳም ነቢዩ ኤልያስ የተሰወረበት ቀን ነው። ጥር 7 አጋዕዝተ ዓለም ሥላሴ። ጥር 11 በዓለ ጥምቀት። ጥር 12 በዓለ ቅዱስ ሚካኤል ቃና ዘገሊላ። ጥር 13 ቅዱስ ሩፋኤል የቃና ዘገሊላ በዓል መታሰቢያ። ጥር 14 አቡነ አረጋዊ። ጥር 15 ቅዱስ ቂርቆስ ኢየሉጣ። ጥር 18 ቅዱስ ጊዮርጊስ ዝርወተ አጽሙ። ጥር 21 የእመቤታችን በዓለ ዕረፍት። ጥር 22 ቅዱስ ዑራኤል ቃል ኪዳን የተቀበለበትና የተሸለመበት ቀን። ጥር 23 ሐዋርያው ጢሞቴዎስ ዕረፍቱ። ጥር 24 አቡነ ተክለ ሃይማኖት። ጥር 28 ቅዱስ አማኑኤል ለ5000 ሰዎች ጌታችን ህብስቱን ያበረከተበት ቀን ነው። የካቲት 3 አባ ያዕቆብ ዕረፍቱ። የካቲት 8 ጌታችን አምላካችን መድኃኒታችን ወደ ምኩራብ የገባበት ቀን። የአረጋዊ የስምዖን ታሪክ ልብ የበሉ። የካቲት 9 አባ በርሱማ ዕረፍቱ። የካቲት 15 ነቢዩ ዘካርያስ ዕረፍቱ። የካቲት 16 ኪዳነ ምሕረት እመቤታችን ቃል ኪዳን የተቀበለችበት ቀን። የካቲት 20 ቅዱስ ፊልጶስ። የካቲት 23 ቅዱስ ጊዮርጊስ። የካቲት 26 ነቢዩ ሆሴዕ። የካቲት 28 ሮማዊ ቅዱስ ቴዎዶሲዮስ ዕረፍቱ። መጋቢት 4 ቅዱስ ጊዮርጊስ ደብረ ዘይት። መጋቢት 3 ተዝካረ ልደቱ ለአቡነ ገብረ መንፈስ ቅዱስ። መጋቢት 10 መስቀሉን ንግሥት እሌኒ ቆፍራ ያገኘችበት ቀን መድኃኔዓለም። መጋቢት 15 ቅድስት ሳራ ዕረፍቷ። መጋቢት 22 ጥንተ ሆሳዕና። መጋቢት 27 ቸሩ መድኃኔዓለም የጌታችን እንደ ስቅለቱ መታሰቢያ። መጋቢት 29 የባለ ወልድ ጌታችን ጽንሰት። ሚያዝያ 22 አባ ይስሐቅ ዕረፍቱ። ሚያዝያ 23 የቅዱስ ጊዮርጊስ በዓለ ዕረፍቱ። ሚያዝያ 27 ምስካየ ሕዙናን ስደተኛው መድኃኔዓለም። ሚያዝያ 30 ቅዱስ ማርቆስ በሰማዕትነት ያረፈበት ቀን ነው። ግንቦት 1 ልደታ እመቤታችን የተወለደችበት ቀን። ግንቦት 7 ሊቁ አቡነ አትናቴዎስ ዕረፍቱ። ግንቦት 11 ቅዱስ ያሬድ የተሰወረበት። ግንቦት 12 አቡነ ተክለ ሃይማኖት አጽማቸው የፈለሰበት ክርስቶስ ሳምራ። ግንቦት 14 አቡነ አረጋዊ ቅዱስ ገብረ ክርስቶስ። ግንቦት 17 አባ ፊልጶስ ዮስዮስ ዕረፍቱ። ግንቦት 21 እመቤታችን ማርያም እመቤታችን በደብረ ምጥማቅ በምትባል ቦታ
ወርቅ መንበር ላይ ተቀምጣ ለ4 ቀን የታየችበት ቀን። ግንቦት 24 ቁስቋም ማርያም የስደቷ መነሻ። ግንቦት 28 ቅዱስ አማኑኤል 6 ዓመተ ክርስቶስ ዕረፍቷ። ሰኔ 8 ከደረቅ አለት ላይ ውሃን ያፈለቀው ከ33ቱ ከእመቤታችን በዓል አንዱ። ሰኔ 9 ታላቁ ነቢይ ሳሙኤል ዕረፍቱ የሐና ልጅ። ሰኔ 11 ሰማዕቱ ቅዱስ ገላውዲዮስ ዕረፍቱ። ሰኔ 12 ቅዱስ ሚካኤል ባህራንን ከውሃ ያወጣበት ቀን ነው። አፎሚያን ከሰይጣን ያዳነበት ቅዱስ ላሊበላ ዕረፍቱ። ሰኔ 20 ሕንጸተ ቤተ ክርስቲያን። ሰኔ 21 ጌታችን የእመቤታችን ቤት ያነጸበት ቀን ነው። ግሸን ማርያም በጎልጎታ በጌታችን መቃብር የጸለየችበት ቀን ነው። ሰኔ 23 ጠቢቡ ሰሎሞን ዕረፍቱ። ሰኔ 24 አባ ሙሴ ጸሊም ዕረፍቱ። ሰኔ 25 የዮሴፍ ልጅ ሐዋርያው ይሁዳ ዕረፍቱ። ሰኔ 26 ኢያሱ ዕረፍቱ። ሰኔ 27 ዕረፍቱ ለሐናንያ ሐዋርያ። ሰኔ 30 ልደተ ዮሐንስ መጥምቅ። ሐምሌ 2 ሐዋርያው ታዲዮስ ዕረፍቱ። ሐምሌ 3 አባ ቄርሎስ ዕረፍቱ። ሐምሌ 4 ነቢዩ ሶፎንያስ ዕረፍቱ። ሐምሌ 5 ጴጥሮስና ጳውሎስ ዕረፍታቸው። ሐምሌ 7 አጋዕዝተ ዓለም ቅድስት ሥላሴ በአብርሃም ቤት አባ ጊዮርጊስ ዘጋስጫ ዕረፍቱ። ሐምሌ 8 አባ ኪሮስ። ሐምሌ 10 ሐዋርያ ናትናኤል ዕረፍቱ። ሐምሌ 15 ኤፍሬም ሶርያዊ ዕረፍቱ። ሐምሌ 16 ወንጌላ ዮሐንስ ዕረፍቱ። ሐምሌ 18 የጻድቅ ዮሴፍ ልጅ ሐዋርያው ያዕቆብ ዕረፍቱ። ሐምሌ 19 በዓለ ቅዱስ ገብርኤል ቂርቆስና ኢየሉጣ ከእሳት ያዳነበት ቀን ነው። ቁልቢ ገብርኤል። ሐምሌ 22 ቅዱስ ኡራኤል አቡነ ጴጥሮስ ሰማዕትነት የተቀበሉበት። ሐምሌ 23 ቅዱስ ጊዮርጊስ። ሐምሌ 26 ቅዱስ ዮሴፍ የዕረፍቱ አቡነ ሀብተ ማርያም ዘደብረ ሊባኖስ። ሐምሌ 28 ቅድስት መስቀለ ክብራ ዕረፍቷ የቅዱስ ላሊበላ የትዳሩ አጋር። ሐምሌ 30 ቅድስት ማርያም ክብራ ዕረፍቷ። ነሐሴ 7 ጽንሰታ ለማርያም። ነሐሴ 13 እግዚአብሔር አብ በደብረ ታቦር ተራራ ጌታችን ብርሃነ መለኮቱን ለእነ ሙሴና ኤልያስ የገለጸበት ቀን ነው። የቡሄ በዓል። ነሐሴ 15 ቅድስት እንባ መሪና ዕረፍቷ። ነሐሴ 16 ኪዳነ ምሕረት። ነሐሴ 19 አባ መቃርስ የሥጋው ፍልሰት። ነሐሴ 21 ጌቴሴማኒ ገዳም እመቤታችን ሰበታ። ነሐሴ 24 አቡነ ተክለ ሃይማኖት ዕረፍታቸው ክርስቶስ ሰምራ። ነሐሴ 27 ቅዱስ ኡራኤል መልአክ አርባዕቱ ሊቃነ መላእክት። ነሐሴ 28 አበው አብርሃም ይስሐቅ ያዕቆብ ዕረፍታቸው። ጳጉሜ 2 ሐዋርያው ቲቶ ዕረፍቱ። ጳጉሜ 3 ቅዱስ ሩፋኤል። ጳጉሜ 4 አባ ባይሞን ዕረፍቱ። ወርሃዊ በዓላት እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ዘሌዊ 19:2 በተባለው መሰረት ቅዱስ የሚለው ስያሜ በምግባር በትሩፋት ለጸኑ የሚታየውን ዓለም ለለወጡ ከዚህ ዓለም ደስታ ተድላ ይልቅ ዘላለማዊን ለመረጡ በሕይወት ዘመናቸው ሁሉ ራሳቸውን ለኃላፊው ነገር ላስገዙ የሚሰጥ ስያሜ ነው። ስለዚህ ለቅዱሳን የሚገባውን መታሰቢያ እናደርጋለን። እንግዲህ ምን እንላለን? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እነርሱ በእምነት መንግስትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልገባቸውምና በምድረ በዳና በተራራ በዋሻና በምድረ ጉድጓድ ተቅበዘበዙ። ዕብራውያን 11:26 የተባለው
በጽናትና በትጋት እግዚአብሔርን ላገለገሉ ቅዱሳን ነው። አስተያየቱ እንዳይለየን። የቅዱሳን አምላክ ከሁላችሁ ጋር ይሁን ለዘላለሙ አሜን። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይህን በዓላት ለሌሎች እንዲደርስ ሰብስክራይብ ማድረጋችሁን አትርሱ። መንፈሳዊ ምክሮችን፣ የአባቶችን ተግሳጾችን፣ ጸሎቶችን በሙሉ እናቀርብላችኋለን ቃል ኪዳናቸውን ጨምሮ። ቸር ቆዩን።